ሁል ጊዜ ከባድ ፈተና ትልቅ ስኬት ይዞ ይመጣል። ስንሰበር ውስጣችን ያለው ቅል ሳይሆን ዳይመንድ ነው። ሁል ጊዜ ከባድ ፈተና ትልቅ ስኬት ይዞ ይመጣል። ፈጣሪ ትልቅ ስጦታ ሊሰጠን ሲል ለትልቅ ኃላፊነት ሊያዘጋጀን ሲፈልግ ልክ ወርቅ በሳት እንደሚፈተን ለኛም ፈተና ያዘጋጅልናል። ከባድ የሚል ስም እንስጠው እንጂ ከባድ የሚባል ነገር የለም። እኛ ከመከራ በላይ ነን። ራሳችን ካልገደብነው በቀር ሁሉም ነገር ማድረግ የምንችለውና መቋቋም የምንችለው ነገር ነው። ጉዳዩ የማስተዋል፣ የጥበብ፣ የእውቀት፣ የትዕግስትና የፍቅር ማጣት ጉዳይ ካልሆነ በቀር ፈጣሪ የማንችለውን ፈተና ለማንም አይሰጥም። ፈተናን ከባድና ቀላል እንድንል ያደረገን እሳቢያችን ነው። ምክንያቱም እኛ ሁሉን በፈጠረው በፈጣሪ አምሳል የተፈጠርነው ችግር ልንፈታ እንጂ ችግር ልንፈጥር አልተፈጠርንም። ፈጣሪ የሰጠንን አቅም ስንጠቀምበት ለማየት ፈተና ይሰጠናል። ገነትም እኮ ከሞት በኋላ እንጂ ከሞት በፊት አይመጣም። ስለዚህ በንጽህና እንኖር እንጂ ብንሞትም ጸጋ እንጂ ጉዳት አይሆንብንም። የሥነ ፍጥረት ሁሉ ገዢ እንጂ ተገዢ አድርጎ አልፈጠረንም። እንደውም ቅል ሲሰበር ከውስጡ የሚጣል ቆሻሻ እንደሚወጣ ሁሉ ዳይመንድ ሲሰበር ደግሞ ከውስጡ ሌላ ንጹሕ ዳይመንድ እንደሚወጣ የሰውም ልጅ ልቡ ሲሰበር ሌላ ልዩና እውነተኛ ማንነቱ ከውስጡ ይወጣል። ተከድቶ እንደተሰበረ ሰው ያለ ታማኝ ሰው አይኖርም። ተፈትኖ እንዳለፈ ሰው አይነት አስተዋይ ሰው የለም። ገፍቶ እንደወደቀ አይነት ሰው ጠንካራ ሰው የለም። ተንቆ እንደነበረ ሰው ያለ ሰው አክባሪ ሰው የለም። የሰው ልጅ ሲሰበር ውስጡ እንደ ቅል ሳይሆን እንደ ዳይመንድ ነው። ታዲያ እናንተ ቅሉን ወይስ ዳይመንዱን ነን ብላችሁ ታስባላችሁ? ከሐዘን በኋላ እንደሚመጣ ደስታ፣ ከብዙ ችግር በኋላ እንደሚመጣ ስኬት እኛም ከመከራ በኋላ የምናመጣው ልዩ ተፈጥሮ እንዳለን እንወቅ። ሕይወትም በዛሬና በአሁኑ ውስጥ ብቻ እንደሆነች አስበን በውስጥ ሕሊና ልንኖር የምንችለውን ሕይወት ተመልክተን የውስጥ ፍላጎታችንን፣ እውነተኛ ስሜታችንና ልባችንን እናዳምጠው። ደስታችን ከውስጣችን እንጂ ከውጭ በሚፈጠርብን መከራ ወይም ፈተና የሚወሰን አይደለም። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበ